በሰው ልጆች ታሪክ ውስጥ ትልቅ ተስፋ የተጣለበት የስቲም ኢንጂን ቴክኖሎጂ በገጠመው የቴክኖሎጂ ሊሚቴሽን የተነሳ አጣብቅኝ ውስጥ ገብቶ ነበር። አንድ ግለሰብ ግን አነስተኛ ፈጠራን በማስተዋወቅ አጠቃላይ የስቲም ኢንጂን ቴክኖሎጂንም ታደገው ማለት ነው። በ16ኛው ክፍለ ዘመን የነበሩ ምሁራን በአካባቢያቸው ከሚፈጠረው ፍንዳታ እሳት ሲነሳና ከፍተኛ ውድመት ሲፈጠር ይመለከቱ ነበር። ይህንን ሲመለከቱ ሙቀት ፎርም ኦፍ ኢነርጂ እንደሆነና ቢቆጣጠሩት ጠቃሚ ስራን እንደሚሰራላቸው ተገነዘቡ ማለት ነው። ከዚህ በኋላ ነው እንግዲህ ስቲም ኢንጂንን የመፈልሰፍ ጉዞ የተጀመረው። በ17ኛውና በ18ኛው ክፍለ ዘመን የነበሩ ከደርዘን በላይ የሚሆኑ ምሁራኖች በተለያየ ጊዜ ባደረጉት ኮንትሪቢዩሽን ስቲም ኢንጂን ተፈለሰፈ ማለት ነው። እናም እንደታሰበው በተለያዩ ኢንዱስትሪዎች ላይ፣ መርከቦች ላይ፣ ባቡሮች ላይ መገጠም ተጀመረ ማለት ነው። የስቲም ኢንጂን ቴክኖሎጂ እንደታሰበውም ጠቃሚ ስራዎችን እንዲሰሩ አስችሏቸዋል። ነገር ግን በተመሳሳይ ሁኔታ ዋር ማሽን ወይም አውዳሚ የጦር መሳሪያ ሆኖ ነበር። በወቅቱ በቦይለር ውስጥ የሚፈጠረውን ከፍተኛ ሙቀት መለካት ቻሌንጅ ነበር። ምክንያቱም በዛን ወቅት የነበረው የሙቀት መለኪያ መሳሪያዎች የሜርኩሪ ተርሞሜትር እና ከልቪን ስኬሎች ነበሩ። እነዚህ ደግሞ ከፍተኛ ሙቀት ጋር ሲጠጉ ወዲያው ይቀልጣሉ፣ ፍርክስክሳቸው ይወጣል። ሙቀትን መለካት አይቻልም ነበር። ቦይለር ውስጥ በሚፈጠረው ከፍተኛ ፕሬሸር እና ቴምፕሬቸር የተነሳ በአማካኝ በ3 ቀን 1 ቀን ፍንዳታ ይከሰት ነበር። በቦይለር ፍንዳታ የተነሳ ከፍተኛ ቁጥር ያለው ሕዝብ እንዳለቀ የታሪክ ማስረጃዎች አሉ። በ1821 ቶማስ ጆንሲቤክ የተባለው የጀርመን ሳይንቲስት ይህንን የቦይለር ሙቀትን መለካት የሚያስችል ጂኒየስ ሶሉሽንን አስተዋወቀ። ይህም ተርሞካፕል ይባላል። ተርሞካፕል ማለት ሁለት የተለያዩ ብረቶች ጫፍና ጫፋቸው ከተገናኘ በኋላ አንደኛው ኢንድ ሙቀት ውስጥ አንደኛው ኢንድ ደግሞ ቅዝቃዜ ውስጥ ሲገቡ ከረንት እንዲፈጥር የሚያደርግ ዲቫይስ ነው ማለት ነው። ቦይለር ውስጥ አንደኛውን ኢንድ ስናስገባው ለዛ ሙቀት ፕሮፖርሽናል የሆነ ከረንትን ያመነጫል ማለት ነው። የቦይለር ሙቀትና ፕሬሸር በዚች አነስተኛ የተርሞካፕል ዲቫይስ ሜጀር መደረግ ተቻለ ማለት ነው። እና ኢንጂን ኦፍ ፕሮስፔሪቲ የሆነውን የስቲም ኢንጂን ቴክኖሎጂን ከገባበት አጣብቅኝ ችግር ውስጥ ታደገው ማለት ነው። ታንክስ ፎር ቶማስ ጆንሲቤክ ተርሞካፕል ግሬት ኢንቬንሽን።